ብላም እንዴ ያኺ ባልነቱ የቀረው ሰርተሽ አንጭ ብሎ ሲለቀን ነው እንዴ? ለምን ነው ግን ሐቅና ምንን ለመቀበል የሚከብድ የነ ለምንድን ነው ግን የሱ ባልነቱ የቀረው ልጅን እኔ ይዛለሁ አንቺ ሰርተሽ አንጭ ብሎ በብር ሲሸጣት የሱ ባልነት ቀርቷል። ሀቢቢ እንዴ ተው እንጂ አንድ እንዲ መይት ሆናችሁ እኮ እናንተ እንድንናገርማ ታስገድዱን ነው ለመናገር። አንድ ወንድ ልጅ ሚስቱን ሂጂና ገንዘብ ሰርተሽ አንጭ ብር ሰርተሽ አንጭ አለኮ በቃ ብር አስመለጠው። ምን ይሁን ምን ይችል እኮ ሲሄድ ናት አላህ ያዘነለት ሲቀር እንጂ በስደት ዓለም የወጣ ሰው አብዛኛው ይሄ ጉዳይ ተጠቂ ነው። በውዴታም ይሁን በግዴታም ይሁን። ታዲያ ምን ይሁን አባቴ ደዩስ ሆናችሁ ሚስቶቻችሁን ሂጂና አረብ አገር ሸቀለሽ አንጭ ብር እኔ ልጅ ያሳድጋለሁ። ምን አይነት ይሌና ነው? እኛ እኮ አባቶቻችን ጫማቸው ውስጥ ተቀረና ድረስ እኮ ነግዲው ነው አሰ ኮቴቸው ውስጥ ተቀረና ድረስ እኮ ሂዲው ነው እኮ ነግዲው ወዛደር ሆነው ራሱ ያሳድጉና በአንድ ጨርቅጭም ድድ ብለው። አንተ ግን ምርጫ አድርገህ ሂጂና ሰርተሽ አንጭ። የሰው ሁላ ሚስት ሰርቶ ያመጣል፣ የሰው ሁላ እህት ሰርቶ ያመጣል፣ የሰው ሁላ እያልክ ሴት ልጅ ለበይ እየሰጣችሁ ያላችሁት ወንዶች ናችሁ። ለሂ ድርጊት አትደረግም። ቆይ ጀግና ወንድ ጀግና ባል ቢኖራት ለሂ ጉዳይ ላትደረግ ትችል ነበር ማለት ነው። አይ አንተ ልጆችን አሳድጊ እኔ እንደ ወንድ እንደ ባልነቴ እንደ ወንድነቴ ተሰድጄ ሸቅሌ አኖርሻለሁኝ ብሎ ቢያኖራት ማለት ነው። ጉድለታችሁን ለምን ነው ማመን የከበዳችሁ? ብላም እንዴ ያኺ ባልነቱ የቀረው ሰርተሽ አንጭ ብሎ ሲለቀን ነው እንዴ? ለምን ነው ግን ሐቅና ምንን ለመቀበል የሚከብድ የነ ለምንድን ነው ግን የሱ ባልነቱ የቀረው ልጅን እኔ ይዛለሁ አንቺ ሰርተሽ አንጭ ብሎ በብር ሲሸጣት የሱ ባልነት ቀርቷል። ሀቢቢ እንዴ ተው እንጂ አንድ እንዲ መይት ሆናችሁ እኮ እናንተ እንድንናገርማ ታስገድዱን ነው ለመናገር። አንድ ወንድ ልጅ ሚስቱን ሂጂና ገንዘብ ሰርተሽ አንጭ ብር ሰርተሽ አንጭ አለኮ በቃ ብር አስመለጠው። ምን ይሁን ምን ይችል እኮ ሲሄድ ናት አላህ ያዘነለት ሲቀር እንጂ በስደት ዓለም የወጣ ሰው አብዛኛው ይሄ ጉዳይ ተጠቂ ነው። በውዴታም ይሁን